ሰላም እንዴት ናችሁ? ውድ ፋሚሊ ሁሉ ሰላም ሁሉ ፒስ። ቆይታ እንዴት ነበር? ሄደ ቀጥለው። እሺ ዛሬ ከጀሞ ጅብ ጋር ነው ያለው። ቪዲዮ ልስራበት። አቦይ ምን አባጀው እና I'm a king of this planet. You should know this. እሺ ከሴዶ ማርሻል አርት ጋር ነኝ። ቪዲዮ ልስራበታ። ቪዲዮ እየሰራው ነው እና ቢርቂ ነው ቪዲዮ እያስፈራራ እንደምሰራ ስንትና ስንት ኪሎ ሜትር አቋርጬ እንደመጣው ብታዩ ማለት ነው። እና ገጠር ድረስ ጠርቶኝ ዛሬ እስኪ ከሱ ጋር ቆይታ አደርጋለሁ። ኪንግ ሰዱ አማን ነው ደህና ነው። ተዘጋጅተሻል? ለምን የቱ ፋይት ወይስ ተውኮ? የቱን ከሶማሌ ጋር ነው። አየሽው አይደል እንዳለው። ኧረ ያው ቅርጽ ይታል ቅርጽ አሳየኛ። ቅርጽ ማለት እኮ የምግብ እጥረት። ኧረ ረመዳን ነው አለካው ቁጭ በል። ምንም ባወራ እንዳነካ ኧረ አለካው ረመዳን ግን ወጣ ያለ ነገር ጋር ያው ረመዳን ነው አትንኳቸው ይላል። እሺ ቁጭ በል። don't worry about anything። እኔ ያው ከሶማሌው ጋር ያለን ፋይት ማለት ነው ሶማሊያዊ ነው ይሄ። አሁን አብዛኞቹ ሶማሌ ስል የኛ የኢትዮጵያ ሶማሌ ይመስላችኋል? አይደለም፣ እሱ ሶማሊያዊ ነው። ዜግነቱ ነው። እኔ አሁን ኢትዮጵያዊ ነኝ አይደል? የስ እሱ ሶማሊያዊ ነው። ስለዚህ የኔና የሱ ፋይት ኦር ቺክን ሌግ ኦር ሲኬ ይባላል። ላቋርጥና ማለት ነው። ለምንድን ነው ቺክን ሌግ ያልኩት? ያው ሳይው እግሩ የሆነ እግሩ ነው አይደል? ደምበለ ይሳፈጣል። ምንም አላለም እንደዛ ብለው ደስ አለኝ። በቃ ቦስ እኮ አሁን እንደዛ ነው የሚጠሩት። ለንደን ላይ ስሙ ቺክን ሌግ ነው። ምንም አላለም። በውስጥ ምናምን አላወራ አውርተና በጣም እኮ ፍሬንድ ነን። በጣም ቤተሰብ እኮ ከዛ በኋላ ማለት ነው። ያ መጀመሪያው ኢንስታግራም እናወራ ነበር። ከዛ በፊት እሱ ወደዚህ እንትን ከመምጣቱ ያው እሱ እንትን እኔ ያኔ ኢትዮጵያ ሶማሌና ግብጽ አሽላልተዋን ነበር ኢትዮጵያ ላይ። ይሄ ደረት ይበቃቸዋል ምናምን አለ። እኔ አሁን እንትን ነው ሞቲቬት ለማድረግ ነው ወጣቱ ማለት ነው። እኛን ማለት አንተ ቅልል አንተ ታሪፍ እኮ ነው። እኛ ሞቲቬት ለማድረግ እሱ ግን ወደ ግል አደረገውና ግን ያው እኔ ህልሜ እኮ ያው ሚክስድ ማርሻል ፋይተር መሆን ነው። ታውቂያለሽ አንቺ። ያ ግን ቆይ ሲመጣ ላይክ ሆም ብሎ ካንተ ጋር እንትን ለፋይት ፈልጎ ነው የመጣው ወይስ አመጣጡ እንዴት ነው? መች መጣ? ቪዲዮ ሰርቶ የቆየ ቪዲዮ የኮሮና ጊዜ ቪዲዮ እኮ ነው። ኧረ ተው እዛ ሶማሌላንድ ላይ የተቀረጠው። ሶማሌላንድ ኢትዮጵያ መጥቻለሁ። ሀርጌሳ ባይዘይ በነገራችን ላይ ትላልቅ እንትን ይሄ ፍላይት ሲኖር የኢትዮጵያ አየር መንገድ ነው የሚጠቀሙት። አሁን የራሳቸው አየር እንትን የላቸውም፣ ፕሌን የላቸውም። የኢትዮጵያ አየር መንገድ እዚህ አልመጣም ማለት ነው። ኧረ እዚህ መቼም አይመጣም። በምን ልቡ ይመጣል? ልባስ አበሻ መሆን አለበት እኮ እንደዚህ አይነት ለመድፈር ማለት። እኔ በሆነ አሁን እሄድለት ነበር። ፍራንክ የለኝም። የምር ነው። ፍራንክ ቢኖረኝ ቀጥታ እሄድለታለሁ። እኔ በጣም እኮ እንትን ነኝ። አሁን ተረጋጋሁ እንጂ አንዴ ማን ነው በጣም አፍልቶ ታይሰን ነው ልሄድ አሰብኩና ታይሰን ነው ማን ነው ታይሰን ፉሪ ነው ማይክ ታይሰን ለንደን ልሄድለት ነበር። ግን ሳየው አካውንቴ ላይ 5 ብር ነው። እቺ ብር ይዘህ መፎከር ራሱ ሞቲቬት ለማድረግ እኔ የሆነ ጨላ ቢኖረኝ ይሄ ሰውዬ ድሮ ነበር እዛው ያጠፋው ዘርስ። እኔ እኮ እዚህ መጣ ምናምን ነገር መስሎኝ ነበር። አልመጣም። ሶ ሪል ነው ወይስ ሳክስ ነው? የጨመራችሁት ነገር ሪል ነው። ወላሂ ሪል ነው። እሱ መጨረሻ ካልፈራ ሪል ነው። የምር ተዘጋጅተህ እኔ ህልሜ ነው። በቃ እኔ እኮ ሁሌም እኮ ማየው አሁን ቪዲዮ ራሱ ሳይ ወይ እስላማዊ ቪዲዮ ነው ወይ ደግሞ ድብድብ። ያ ማለት ላይፌ ነው ማለት ነው። ታውቂያለሽ እኮ እዛ ሳኮ ምናምን ወጪ አጃ ይሄ ሳኮ ዋን ኦፍ ዘ ቴክኒክ እኮ ነው። ምን እዛ ድንጋይ እየቀጠቀጥክ ትልብኛለህ። ጾመኛ መሆኔ ግን ዛሬ ብዙ ነገር ነው። እና ምን አስባችኋል? ያው ጁን ላይ አሰብን ከሱ ውጪ የተወሰነ ጁን 5 አስበናል። ከረመዳን በኋላ የሆነ አዲስ ነገር አለ። አይጠፋም። በቃ የሆነ ፌስ ኦፍ ይኖራል። ከረመዳን ፌስ ኦፍ ማለት ፊት ለፊት እንገናኛለን ከሱ ጋር። በቃሪያ ጥፊና አደራ እንዳታሰደው
ቆይ ብትሸነፍ እኔ ምን ይሰማል? ነው የሚያቶት ምን ይሰማል? እንዴት ትሸነፋል? አይ ብትሸነፍ ኢንኬዝ እንዴት ትሸነፋል? ፋይት እኮ ነው መሸነፍ ማሸነፍ። በቃ አይ እንትን አይምሮህን እንደዚህ ማስለ አይምሮህን መንገር የለብህም እንደዚህ አይነት ነገር። ኖ መንገር ምናምን ነገር አይደለም። ኢንኬዝ ለምን እሸነፋለሁ? ትሸነፋለህ ምናምን ብዬ አይደለም። ለምን እሸነፋለሁ? አይሆንም አይሆንም። ማይሆን ነገር ለሚስታት እንገራ እንደዚህ ፎክር የበሬ ነው። እንደዚህ ፎክር አሁን ማለት እሸነፋለሁ እላለሁ። ይሄ እኮ በጣም እንትን ነው። አይሆንም በአንድ ምት እንዳይጥል። ኧረ ብራዘርኛው አመሶ ሳቬጅ ማ ሶ ሙሉ በሙሉ አሸንፋለሁ የሚል እምነት ነው ያለ ማለት ነው አንተ 200%. 200%. አባው ኖክአውት ማይ ሌፍት ሃንድ ኢዝ ዘ ሞስት ፓወርፉል ሃንድ ሊቨር ሹት ኦር ቺን አይቻልም። እሱ ትግል ነው፣ ብዙ ትግል ላይ እዛ ሲፈራ እዛው መሬት ላይ እንደባብ ነው የምቀጠቅጠው። እንደባብ ወይ እንደዚህ ወደ ታች እንዳታዋረደ። ሶ ምንድነው ዲል ያደረጋችሁት ነገር አለ? አሁን እኮ እኛ አሁን ስፖንሰሮች ነው። አይ አሸናፊው በምን እንትን ነው ዲል ያደረጋችሁት? ገንዘብ ሁለታችንም እናገኛለን። አሁን ገንዘብ እየፈለግን ስፖንሰሮችን እንትን እያለን ለዛ ነው እንጂ የቆየው እንጃ። አብዛኛው ሰው እንዴት ነው የሚያስበው? የመንደር ድብድብ መስሎታል። ታውቃለህ አይደል? እኛም ህይወታችን በማርሻል አርት ያለፈ ነው። ኦልሬዲ 19 ዓመት ማርሻል አርት ውስጥ ነን። ገብቶሃል? እሱም እንደዛው ህይወቱ ሙሉ በማርሻል አርት ያለፈ ነው። አሁን ውድድራችን የኔና እሱ ውድድር ሚክስድ ማርሻል አርት ውድድር ነው። ሚክስድ ማርሻል አርት ውድድር ኢትዮጵያ ውስጥ መካሄድ አይችልም። ኢቭን አፍሪካ ውስጥ ራሱ ሁለት ሀገሮች ነው መካሄድ የሚችለው፣ ሳውዝ አፍሪካ እና ካሜሮን ማለት ነው። ገብቶሃል አይደል? ናይጄሪያም አለ ምናምን ይባላል፣ ግን ብዙ እርግጠኛ አይደለሁም እዛ። ስለዚህ ህግ አለው፣ ኢንተርናሽናል ህግ አለው። ሚክስድ ማርሻል አርት ማለት ግድያ ነው። ገብቶሃል አይደል? ኤቭሪዌር ይኳን ሂት መምታት ትችላለህ ማለት ነው። ገብቶሃል አይደል? ከብልትና ከጀርባ ውጪ የትም ቦታ መቀጥቀጥ ትችላለህ። ከአይን ምናምን እንዲህ ከመዋጣት ፀጉር ከመያዝ ውጪ ማለት እንደፈለክ እንደዚህ መሬት ላይ አስተኝተህ እንደባ መቀጥቀጥ ትችላለህ። ተሸክመ መጣል ትችላለህ። አዎ ያ ቆኛ ለምን ሰው አይገባውም? አንተ የማታውቀው ነገር እብደት ነው የሚመስልህ አይደል? እኛ ያ ዛት ኢዝ አወር ላይፍ ነው። ያው ካልተማረ ነው እንዴ ምን ትጠብቃለህ ታዲያ? እብደት ነው የሚመስለው። ገብቶሃል አይደል? ይሄ ግን የትክክለኛ ሚክስድ ማርሻል አርት። ሚክስድ ማርሻል አርት ደግሞ ኢትዮጵያ ውስጥ የለም። ሌላ የምጠይቀህ ነገር ማለት ነው አሁን ለምሳሌ የሆነ ትሬኒንግ ሲሰራ ምናምን ምንድነው የሚያስጨው? this is one or moral ምን ወኔና ጨዋታ ምን አገናኘው? ሞራል እኮ ነው። ምን አገናኘው? ማለት የስፖርቱ አንድ አካል ነው። ምንም መጮህ አሁን ቦክስ የሚሰሩ ብዙ ሰዎች በጣም ይጮሃል፣ ጓደኞችም በጣም ይጮሃል። ኧረ ይለያል፣ አንተ ጨዋታ ይለያል። በቃ ያው የወኔያችን ይለያያል ማለት ነው እንጂ በጣም ይጮሃል እኮ። እና ማይክ ታይሰን ምናምን ሲሰሩ አላየህም? ሳኮ ሲመቱ የሆነ ቢግ እንትን ሲመቱ አይ አንተ ትንሽ ለየት አለ። ምንም አይለይብህም። ያው እንደ ወኔ ነው። የኔ ወኔ ከባድ ይሆናል። ገብቶሃል አይደል? ወኔ እኮ ነው። አሁን ለምሳሌ እኔ አሁን ዝም ብዬ እንደዚህ ስገፋህና እንደዚህ ስገፋህና ብዬ ስገፋ አየሁ ልዩነቱ። አትክፈኛ እኔና ይሄ አሁን ፓወር የሆነ ዱላ ስትሰነዝር ማለት ነው። በባዶ ስትሰነዝር የምር እኮ ነው። በባዶ ስትሰነዝር ነው ስትል ልዩነት አለው። የሆነ ፓወር አንድ ላይ ይወጣል ማለት ነው። አገኘሽ ማለት ስገባ እየጮክ ነው እንዴ? እዚህ የለመድከውን ነገር ደግሞ እዛ ሄደህ ብለህ ነው እኮ የምጥልበት። ያ ስሜት እኮ አለ። ገብቶሃል አይደል? ወኔ ነው። ለማንኛውም ወኔ ነው ይሄ። አሁን ለምሳሌ ኳስ ተጫዋቾች የሆነ ሁለት ቡድን አለ እንበልና ሊቨርፑል እና አርሰናል ናቸው እንበል። ሜዳ ላይ በባዶ ያለ ደጋፊ ቢጫወቱ ምን ይሆናል? ምንም ደስ አይልም። በቃ እነዛ ግን ሲጮሁ ምናምን ያ ነው፣ ያ ስሜት ነው። ይሄ አሁን ኢንተርናል ነው፣ ኢንተርናል ሞራል ነው። ያ ኤክስተርናል ነው። አሁን እኛ ከውስጥ የምታመጣዋል ያ ነገር በቃ አገኘሽ። ያ ነው። ትሬኒንግ ምን ያህል ሰዓት ነው የምትሰራው? ትሬኒንግ አሁን ረመዳን ላይ ግን ብዙም ቴክኒካል የሆኑ ነገሮች ነው የምሰራው። ግን ያው የ6 ሰዓት ትሬኒንግ ትሰራለህ። 6 ሰዓት? በቀን? ሁሌ አይደል? በሳምንት 3 የ6 ሰዓት፣ ሌላ ቀን ደግሞ 3 ሰዓት 2 ሰዓት ምናምን ትግል ትሰራለህ። ሪስሊንግ ትሰራለህ። ይሄ ታይ ቦክሲንግ ትሰራለህ። ታይ ቦክሲንግ የሚስ በክርን በምናምን በጉልበት ምናምን ክሊንች ምናምን አድርገህ የምትሰራቸው ቴክኒኮች አሉ። ሚክስድ ማርሻል አርት ቴክኒኮች፣ ግራውንድ ቴክኒኮች ትሰራለህ። ግራውንድ ቴክኒክ ሲባል ይሄ ቴክናውን ዲፌንስ ሊሆን ይችላል፣ ማነቅ መቆለፍ ሊሆን ይችላል፣ መጣል ማፍረጥ ሊሆን ይችላል። ገብቶሃል አይደል? እንደዚህ አይነት ቴክኒኮች አሉ። መሬት ላይ እዛው መቀጥቀጥ ሊሆን ይችላል። ይሄ እነዚህ አይነት ቴክኒኮች ትሰራለህ። አሁን ለምሳሌ ያ ሰውየው እኔ አሁን ምንድነው ዲቨሎፕ ማድረገው? ካርዲዮን ዲቨሎፕ አደርጋለሁ። ካርዲዮ ሚንስ ረጅም ሰዓት ፋይት ማድረግ መቻል አቅም፣ ያ ካርዲዮ።
ቴክኒካል የሆኑ አይኪዎች አይኪው ቴክኒኮች ምሰራቸዋል አይኪው እንዲዳብር ማለት ነው። ይሄ የፋይት ቴክኒክ አይኪው እንዲዳብር ምሰራው ቴክኒክ አለ ማለት ለፓወር ምሰራው አለ ለስፒድ ምሰራው አለ ኤቭሪቲንግ ፐርፎርም አድርገህ ነው እዛ ፋይት ላይ የምትገኘው እንጂ ዝም ብለህ ወይ መንገድ ላይ ዝም እግር ብቻ አንስተህ ወይ የሆነ ሮጠ ብቻ አይደለም የምትገባው ማለት ነው። ወይ ግን አንዲ ኤክሰርሳይዝ ስትሰራ 6 ሰዓት በሳምንት 3 ቀን ምናምን ነገር እያልክ ስትሰራ ሰውነትህ ለምንድን ነው እንትን ፋት ያልቀነሰው? ትበላለህ መልሰህ ትገነባዋለህ እኮ ምግብ እኮ ይመለሳል። እየሰራህ አይደል እንዴ? ያልቀነሰው ፋት አይደለም አይኛው እና ምንድነው በቃ ወደ መስልነት ተቀይሯል። ወደ ጡንቻነት ሲቀየር ያውን እንትን የሆነ ቦዲ ታይፕ እኮ ይለያያል። የብዙ ሰው ቦዲ ታይፕ አንድ አይደለም። ገብቷል አይደል? ኔቸሩ ራሱ አንድ አይደለም። ትሬኒንግ ታደርጋለህ ከወጣው በላይ መመገብ አለብህ። እኔ አሁን ምግብ ስበላ ፕሮቲንም ያስፈልገኛል፣ ካርቦሃይድሬትም ያስፈልገኛል፣ ሌላ ፋትም ያስፈልገኛል። ገብቷል አይደል? ዝም ብለህ ወይ የሆነ እንትን ለቅርጽ ወይ የሆነ ነገር አይደለም። አሁን ለምሳሌ ሰው ለቅርጽ የሚፈልግ ከሆነ ፕሮቲን ብቻ ነው የሚመገቡ። አገኘኛ ጡንቻ የሆነ ቅርጽ ብቻ። እኛ ግን ጉልበት ሙሉ ጉልበት እንፈልጋለን። ጉልበት የምታገኘው ኃይል ትፈልጋለህ። እነዚህ ከካርቦሃይድሬት ከፋት ራሱ የምታገኘው አለ፣ ከፕሮቲን የምታገኘው አለ። እነዚህ እንትን ነው ሚክስ አድርገህ ነው የምትመገበው እንጂ ዝም ብለህ አንድ ምግብ ብቻ የምትበላ ከሆነ ፌል ታደርጋለህ። አይሆንም። አገኘሽ? አብዛኛው ተደባዳቢዎቹን ካየህ እንደዚህ ነው በቃ የሚመገቡ። ኮንፊደንስ ተገና አለ ብላ ማለት ፈልገ ያው ሰርተን ነው ዝም ብለህ ነው በባዶ ይበስሻል። እናንተ ፋይት ቀኑ እስኪደርስ የምር ቾክያለሁ። ጓጓሽ ለሱ የምሰጠው ነው የሆነ ነገር ልስጥሽ ነው። ጾም ስለሆነ ነው እንጂ ዛሬ ማታ እችላለሁ ግን በረከረዶ ጾም ነው ብለን ነው። እሺ ስቶፍራላ እና የምር ቾክያለሁ ቀኑ ደርሶ እና አይታወቅም ላይክ እሱም እየተዘጋጀበት ነው ብዬ አስባለሁ። ይዘጋጃል በጣም እንጂ ይዘጋጃል። አሪፍ ነው። ከጎኔ ነውና ከጎኔ ነህ አሽቃብጣለህ። ነገ ለመጣ ነው እና እስኪ በስተመጨረሻ ማለት የምትፈልገው ነገር አለ? በመጨረሻ ማለት የሚፈልገው ማለት ነው ያው እንግዲህ ተዘጋጁ ነው። አሁን እኛ ስፖንሰር አሁን ትልልቅ ስፖንሰሮችን ነው እየፈለገን ያለ ነው። ያው ብዙ ገንዘብ እንፈልጋለን ከውድድሩ ህይወት የሚቀይር ገንዘብ ማለት ነው። ዩጋሪት አገኛችሁት? ያው ህይወት የሚቀይር ገንዘብ ከሌለው ፋይቱ ላይካሄድም ይችላል ማለት ነው። ምንኛ እዚህ አጃጃለን ታዲያ። ጀምራችሁማ ማቆም የለባችሁም። ገንዘብ እንፈልጋለን። ጸዴ ገንዘብ እንፈልጋለን። ከአንድ ብር ጋር ሰራ አላገኘም ገንዘብ ምን አገኘው? ምንም አላገኘም። ብዬ ሰፖርት ላድርገው ብዬ ነው። እንዴት ነበር ግን እዛ ቪዲዮ? ያበደ ነው ግን ስራችን ነው እንግዲህ አሁን እኔ ስላለሁበት ነው። ይሁን ይችላል። አላየሽም እንዴ? እዛ ትወራን እያየሻል እንዴ? ግን ምርጥ ነበር የምር ቪዲዮ ያበደ ነው እንዴ። ምን ሆነሽ ነው እንጂ እኔ ያለሁበት ነገር ሁሌም ያምራል። ይሁና እንዴ አሳቃቅናቸው እኮ በቃ እኮ ፊልም እንዲህ ተሰርቶ ያውቃል ኢትዮጵያ ውስጥ እንዴ? የበሩስ ብንስ አደረገው። አንድ 5 በር እኮ ነው የተሰበረው። 5 በር እኮ ነው የተገጠመው እዛ ጋር እየተበተነ ማለት። በእናትህ አሰክሰኝ በእግዚአብሔር። 5 በር ብራዘር አንተ ለምን ዘቀ ከፊ አንቺ ቁሙስ እና ከጎኑ ሁኑ አቱኑ ያለኛ ማንም የለውም። ኧረ እባክህ ወደሽ ነው የምትሆኚው? ወሬስ ነው የምትሆኚው? አይነሽ ስለሚይዘን እንሆናለን። እንግዲህ ለዛሬ የነበረን ቆይታ ይሄን ይመስል ነበር። ሴዶ እውነትን ፋት መደረብ የሚቻል ከሆነ መጣል አንቺ ዛሬ ተደራቢ አጥቆሽ ሆነሽ ነው ቆይ ጋይስ ቆይታችን ይሄን ይመስል ነበር። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፍ አድርጉልኝ። በጣም ነው የምወዳችሁ።